እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትም መክፈቻዎችን እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ይህ የእግዚአብሔር ቃል ነው። ቃሉም የተሰጠው ለሆነ ጎበዝና ታታሪ ሰው አይደለም፣ ለሆነ በእምነት ለተሞላና ጻድቅ ሰው አልነበረም። የተሰጠው ይልቅ እጅግ ጎዶሎ እምነትና ፈሪ ማንነት ለነበረው ለባለ ብዙ ስህተቶች ባለቤት ለሆነው ለጴጥሮስ የተነገረ ቃል ነበር። ጴጥሮስ ምንም እንኳን በእግዚአብሔር ኢየሱስ ከተመረጡ 12ቱ ሐዋርያት አንዱ ቢሆንም ከኢየሱስ ጋር በሚያገለግልበት ወቅት ብዙ ተአምራትን ድንቅ ተአምራትን ቢመለከትም ነገር ግን እጅግ በጣም ብዙ ከባድ ስህተቶችን ሲያስተናግድ እንመለከታለን። ይህም ቪዲዮ በጴጥሮስ ሕይወት ውስጥ ተከስቶ የነበሩትን እጅግ ቁልፍ የሆኑ ስህተቶችን በማንሳት እናንተን ለማስተማር የተዘጋጀ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ትቆዩ ዘንድ በጥብቅ አሳስብኳችሁ። ቻናሉን ሳብስክራይብ በማድረግ ቤተሰብ መሆናችሁን ከቶ እንዳትረሱ እያልኩ ወደ ዕለቱ ዝግጅቴ ይኸው ጎራ አልኩ። እንቅልፋሙ ጴጥሮስ። ጌቴ ሴማኒ። የኢየሱስ ክርስቶስ የጭንቅ ቀን ነበረች። ኢየሱስ እነ ጴጥሮስን ከእርሱ ጋር በጸሎት እንዲተጉ አሳስቧቸው ጥቂት ከእነሱ እልፍ ብሎ በግንባሩ በመደፋት ሲጸልይ ሳለ እነ ጴጥሮስ ግን ጌታ ያላቸውን ዘንግቶ እንቅልፋቸውን ተኝቶ ነበር። ጌታም ተመልክቷቸው ወደ ፈተና እንዳትገቡ ትጉና ጸልዩ ሲላቸው እናነባለን። በዚህም ክፍል ውስጥ ጴጥሮስን ጌታ 3 ጊዜ እንቅልፉን ቢያንስ ለ1 ሰዓት እንኳን አቋርጦ እንዲጸልይ ቢያሳስበውም እርሱ ግን ሳይችል ቀርቶ ከጸሎት ይልቅ እንቅልፉን በመምረጥ እጅግ ከባድ ስህተት ሲፈጽም እንመለከታለን። ዛሬ ለጸሎት እንቅልፋችንን ለ1 ሰዓት እንኳን መስዋዕት የምናደርግ እንገኝ ይሆን? ምናልባት እንገኝ ይሆናል። ነገር ግን ወደ ፈተና እንዳንገባ ተግቶ መጸለይ እጅግ አስፈላጊ ነውና ሌት ተነስተን መጸለይን ልምዳችንን ብናደርግ እጅግ መልካም ነው። ወደ ደቀ መዛሙርቱ መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር 1 ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 40 እስከ 41። ሁለተኛይቱ የጴጥሮስ ስህተት፣ ጆሮ ቆራጩ። የጴጥሮስ የተሳሳተው ቅንዓት። አንዳንዶች ጴጥሮስን በዚህ ምግባሩ መልካም አድርጓል የሚሉ አይጠፉም። ነገር ግን ጴጥሮስ ይህንን ያደረገው በእውነት ከራሱ ሳይሆን መነሻው ሰይጣን ነበር። ኢየሱስ አብ የሰጠውን ጽዋ የግድ መጠጣት ስለሚያስፈልገው እንጂ ኢየሱስን አብ ከመስቀል ማዳን አቅቶት አይደለም። ይህንንም ለማድረግ ወልድ ራሱ በራሱ ስልጣንም ነበረው። ነገር ግን የእግዚአብሔር ሐሳብ ግድ መፈጸም ስለነበረበት ኢየሱስ በአይሁድ እጅ ተላልፎ እንዲሰጥ ሆኗል። እግዚአብሔር ቤት ውስጥ ስናገለግልም ሆነ ስንመላለስ በቅናት መሆን እንዳለበት ግልጽ ነው። ነገር ግን ቅናታችን መሰረት ማድረግ ያለበት መልካሙን መንፈሳዊ ቅናት እንጂ ከሥጋ የሆነ ክፉ ቅናትን መሆን የለበትም። ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው። የሊቀ ካህኑትንም ባሪያ መትቶ ቀኝ ጆሮውን ቆረጠ። የባሪያውም ስም ማልኮስ ነበር። ኢየሱስም ጴጥሮስን ሰይፍህን ወደ ሰገባው ክተተው፣ አብ የሰጠኝን ጽዋ አልጠጣትምን? አለው። የዮሐንስ ወንጌል ምዕራፍ 18 ከቁጥር 10 እስከ 11። ጌታ ሆይ በዚህ መሆን ለኛ መልካም ነው። ይህ የጴጥሮስ 3ኛው ከባድ የስህተት ንግግር ነበር። በእርግጥ በዛ መሆን ለጴጥሮስ መልካም ነው፣ ነገር ግን ለኢየሱስ መልካም አልነበረም። ምክንያቱም የኢየሱስ ዋና ዓላማ ለእርሱም ሆነ ለሐዋርያቱም መልካም ስፍራ መፈለግ ሳይሆን ተልእኮውን በሚገባ ፈጽሞ የሰው ልጅ ማዳን ነበርና። ከእርሱም ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለኛ መልካም ነውና አንድ ላንተ፣ አንድም ለሙሴ፣ አንድም ለኤልያስ 3 ዳሶች እንስራ
አለው የሚለውንም አያውቅም ነበር። የሉቃስ ወንጌል ምዕራፍ 9 ከቁጥር 33። ኢየሱስን እግሬን አንተ በጭራሽ አታጥበውም ብሎ መከልከል። ይህ የጴጥሮስ ሌላኛው ስህተቱ ነበር። አዎ በእርግጥ ይህ ነገር ሁላችንም ብንሆን እሺ ብለን ጌታን ፈጣሪያችንን የሁሉ አምላክን እሺ ብለን ላንታዘዝ እንችላለን። ምክንያቱም እንኳን እግዚአብሔር እንዲህ ብሎን ይቅርና ተራ ሰው እንኳን እንደዛ ቢለን እሺ አንለውም። ነገር ግን ጴጥሮስ ያልገባው አንድ ጉዳይ ነበር። ካላጠብኩህማ ከኔ ጋር እድል ፈንታ የለህም። ይህ የኢየሱስ መልስ ነበር። ለጴጥሮስ ይህንንም አለውና የሁሉንም እግር አጥቦ ከጨረሰ በኋላ ኢየሱስ አሁንም ንግግሩን ቀጠለ። እግራቸውን አጥቦ ካበቃ በኋላም ልብሱን ለብሶ ተመልሶ በቦታው ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ። ትክክል ነው፣ እንደምትሉኝ እንዲሁ ነኝና። እንግዲህ እኔ ጌታችሁና መምህራችሁ ሆኜ ሳለሁ እግራችሁን ካጠብኩ፣ እናንተም እንዲሁ እርስ በራሳችሁ እግራችሁን ልትታጠቡ ይገባችኋል። እኔ እንዳደረግኩላችሁ እናንተም እንዲሁ እንድታደርጉ ምሳሌ ትቼላችኋለሁ። እውነት እላችኋለሁ፣ አገልጋይ ከጌታው መልእክተኛም ከላከው አይበልጥም። እንግዲህ እነዚህን ነገሮች አውቃችሁ ብትፈጽሙ ትባረካላችሁ አላቸው። የዮሐንስ ወንጌል ምዕራፍ 13 ከቁጥር 12 እስከ 17። የጴጥሮስ እግሬን አታጥቦም ብሎ ኢየሱስን መከልከል የኢየሱስን ይህን የመሰለ ድንቅ ትምህርት ወይም አገልግሎት ማደናቀፍ እንደሆነ ጴጥሮስ አስቀድሞ ቢረዳው ይህን የመሰለ ከባድ ስህተት አይፈጽምም ነበር። ጌታ ኢየሱስን አልክድህም ብሎ ዶሮ ከመጮው በፊት 3 ጊዜ የካደው ጴጥሮስ። ይህ አምስተኛው የጴጥሮስ ስህተት ነበር። በማቴዎስ ወንጌል ምዕራፍ 26 በዚህም ክፍል ጴጥሮስ እጅግ ልብን የሚነካ ከባድ ስህተት ቢፈጽምም ነገር ግን ስህተቱን አምኖ በፍጥነት በንስሐ እንደተመለሰ እንመለከታለን። ምንም እንኳን ብዙ ስህተቶችን በእግዚአብሔር ፊት ብናደርግም በአስቸኳይ ንስሐ መግባትና ከእግዚአብሔር ጋር መስማማት እንደሚገባ ከጴጥሮስ እንማራለን። በዚህ ሁሉ ስህተቶችና ክህደቶች ተጥለቅልቆ የነበረው ጴጥሮስ በመጨረሻ ግን ኢየሱስ ሲያከብረው እንመለከታለን። እግዚአብሔር የመረጠውን ማን ይከሳዋል? ከዚህ ሁሉ መንገዳገዶች በኋላ ጴጥሮስን ጌታ በጎቹን እንዲጠብቅ አደራ ሰጥቶታል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17። ምንም እንኳን ብዙ ጥፋቶች፣ ስህተቶችን ብናደርግ እግዚአብሔር ካየልን ካሰበልን ደረጃ መድረሳችን ፈጽሞ የማይቀር መሆኑን ተገንዝበን እግዚአብሔርን በንስሐ ዘውትር እንቅረበው። ጴጥሮስ የእግዚአብሔር መንፈስ እንዳገኘው ሙሉ በሙሉ ማንነቱ ሲቀየርና እጅግ ድንቅ ተአምራትን ሲከናውን በመጽሐፍ ቅዱስ እንመለከታለን። እኛም እግዚአብሔር ከደከምንበት ድካማችን እንዲያወጣን ቅዱሱን መንፈስ በልባችን ላይ ያፍስስልን። ጸጋው ይደግፈን።